እግዚአብሔር ስለፈቀደ ብቻ አይደለም በዓለም ላይ ሁሉም የሚከናወነው። አንዳንድ ሰው እንደሱ ይላል። አይደለም እግዚአብሔር ሳይፈቅደው የሚከናወናል። ሳይፈቅደው ምክንያቱም ሰጥቶናል እግዚአብሔር ለኛ ኃላፊነት። የራሳችን ነፃ ፈቃድ አለ። እግዚአብሔር አንዱ አንዱን እንዲገድለው ፈቃዱ አይደለም። አንዱ አንዱን በመርዝ እንዲደፋው ፈቃዱ አይደለም። አንዱ አንዱን ጨርቁን ቆርጦ እንዲያስጠለቁልበት እግዚአብሔር ፈቃዱ አይደለም። አንዱ ያንዱን ስም እንዲያጠፋ እንዲያጠለጥለው ፈቃዱ አይደለም። እግዚአብሔር ያውቃል። አዎ ያውቃል። ለምን ዝም አለ? ያንተ ነፃ ፈቃድ ነው። ያንተ ነፃ ፈቃድ ነው። አቅርቦላ ልጅን ወደ ፈለከው ስደድ ነው። ዓለም የምትመራው በሁለት ፈቃድ ነው። የእግዚአብሔር ነፃ ፈቃድ አለ፣ የሰው ነፃ ፈቃድም አለ። እግዚአብሔር መልካም ነገር ነው የሚፈቅደው፣ ክፉ ነገር አይፈቅድም። ለክፉ ነገር ፈቃድ አይሰጥም። እግዚአብሔር ሳጥናኤል ሰይጣን እንዲሆን አልፈቀደም። በራሱ ፈቃድ ነው ሰይጣን ይሆን። አንድ ሰው መናፍቅ እንዲሆን እግዚአብሔር አይፈቅድም። በራሱ ፈቃድ ነው መናፍቅ እንዲሆን። ፈልጎ ነው ወዶ ነው። አያውቅም ማለት ግን አይደለም፣ ያውቃል። አይፈቅድም። እግዚአብሔር ፈቃዱ አይደለም። የኛ ነፃ ፈቃድ አለ። መጠንቀቅ አለብን። ወይ ጥርግ አድርገን አላመንን፣ ወይ ጥርግ አድርገን አልካድን። በየዋነት ቢሆን ይጠብቀናል። እናውቃለን እንላለን። የጥንቃቄ ጉድለት አለብን። በጣም ዝርክርኮች ነን። በብዛት ዝም ብለን ነው እግዚአብሔር ያውቃል ነው ምንለው። ተውባ ከገብርኤል አለ ነው ምንለው። አይደለም፣ እንደሱ አይደለም። የእኛን የቤት ስራ መስራት አለብን። ያጠኑት ጥናት በጣም ስለገረመኝ ነው። ለምንድነው ሰው በአደጋ ጊዜ የአደጋ ጊዜ መውጫን ተጠቅሞ የማያመልጠው የሚለውን ጥራት ሲያጠኑ ስለ አደጋ ያለው ግንዛቤ አናሳ ስለሆነ ነው ይላል። ሁለተኛው አደጋው ድንገታዊ ነው፣ ቅጽበታዊ ነው። ሰዎች ስለሆነን እንደነግጣለን። ስለምንደነግጥ የአደጋው ሰለባ እንሆናለን። ቶሎ መረጋጋት አንችልም፣ ስለምንደነግጥ ነው። ትክክል ነው። አሁን እግዚአብሔር ያምጣውና እዚህ መካከል ላይ አንድ ነገር ዱዋ ቢል እኮ የመጀመሪያው ሯጭ እኔ ነኝ። እንደምናገረው ቀላል አይደለም። ወደ ውስጥ ገብቼ ምዕመናን ጥግ ያዙ ልል ይችላል። ውስጥ ከገባው በኋላ ማለት ነው። እንደምናወራው ጀግና አይደለም። ይሄ የሆነ ነገር ሲፈጠር መጀመሪያ የምንሰጠው ሪአክት የምንመልሰው ምላሽ ሰው ስለሆንን እንደነግጣለን። ትክክል ነው። ይሄ ተፈጥሮ ነው። ግን ቶሎ ብሎ ደግሞ መረጋጋት ያስፈልጋል። ሰዎች ስለሆንን ለአደጋው የምንሰጠው ምላሽ ዘግይቶ ነው የሚሆነው። ወዲያው መመለስ አንችልም። ድሬዳዋ ላይ የዛሬ ምናምን ዓመት የጎርፍ አደጋ ተከስቶ በነበረ ሰዓት መላው ዓለም ያለቀሰ ጊዜ ማለት ነው። አንድ መንደር ሙሉ ለሙሉ ያለቀበት አዲስ ከተማ የሚባል መንደር ማታ አይተናቸው መንደሩ ጠዋት ስንነሳ ሙሉ ለሙሉ መንደሩ የለም፣ ሰዎቹም የሉም፣ ቤቱም የለም። በጣም ከባድ አደጋ ነው። ሕፃናት፣ አረጋውያን፣ እናቶች። በዚህ ላይ ደግሞ ልክ እንደናንተ በእንግድነት ድሬዳዋ ከተማ ላይ የነበሩ ሆቴል ተከራይተው ያረፉ ማንነታቸው ያልታወቁ ብዙ ሰዎች ሞተዋል። በርካታ ሰዎች አልቀዋል። እኔ በቦታው ነበሩ። ከሌሊቱ 6 ሰዓት 7 ሰዓት አካባቢ ነው ጎርፉ የመጣው። ሌላ ቦታ ዘንቦ ድሬዳዋን አጥለቀለቃት ማለት። ከተማው በሙሉ ጨለማ ነበር። በእንቅርት ላይ ጆሮ ደግፍ እንደሚባለው። በኋላ ላይ በተጠና ጥናት ሰው ያለቀው በአብዛኛው ጎርፉ መጥቶ እየተጫጫዋ ሰው ሲወጣ ከተማው ጨለማ ስለነበረ ይሮጥ የነበረው ጎርፉ ወደሚመጣበት አቅጣጫ ነበር። ሰው ጎርፉን ሄዶ ነው የተቀበለው ማለት ነው። አየው፣ ጨለማ ነው፣ ወዴት እንደሚሄድ ያውቀው። እየሮጠ ወደ ጎርፉ ነው ሄዶ ማለት ነው። ምናልባትም ከተነሳበት ቦታ ጀምሮ ወደ ኋላ ቢሮጥ ኖሮ ላይደርስበት ሁሉ ይችል ነበር። የእግዚአብሔር ፈቃዱ እንዳለ ሆኖ ማለት ነው። ወደ ጎርፉ ብዙዎቻችን እንደዚህ ነን። ከድጡ ምንድነው የሚባለው? ወደ ማጡ። በውር ድንብር እንሸሻለን ስንል መከራ ውስጥ ነው። አንዳንድ ሰዎች እኮ አሉ ቤት ውስጥ ይበሳጩና አረቄ ቤት ይሄዳሉ። በጣም ቢገርም ቤት ውስጥ ተበሳጭቷል፣ ከዛ ያለው ግን አረቄ ቤት ነው። ምንድነው ስትለው በቃ ንዴቴን ለማስታገስ ነው። ሌላ ነገር ውስጥ ነው ያለው። አረቄ ንዴት አይበርድም፣ በጫት ንዴት አይበርድም። በማኩረፍ አንዳንዱ በቃ ከዚህ በኋላ እኔ እንደውም ጴንጤ ሆኛለሁ ይላል አንዳንዱ።
የሆነ ሰው ሰላም ሳይለው ቀርቶ ይውላል። ብስጭት ለማብረድ በራሱ ደም በደም አይነጻም። ብስጭት ለማብረድ ሌላ ነገር ውስጥ የሚገቡ ሰዎች አሉ። የውር ድንብር ማለት ነው። ላደጋው የምንሰጠው ይሄ ሪአክት ምላሽ ሰው ስለሆንን አደጋውም ቅጽበታዊ ስለሆነ በዚህ ምክንያት ያደጋ ጊዜ መውጫዎችን አንጠቀምም። ሰዎቹ ናቸው ያጠኑት ጠበብቶቹ። ሁለት ሶስተኛው ባደጋ ጊዜ ያደጋ ጊዜ መውጫዎችን ማንጠቀምበት ምክንያት ያደጋ ጊዜ መውጫውን አለማወቅና በአግባቡ አለመጠቀም ነው። አሁን በአውሮፕላን እንኳን ስንሄድ ያሳዩናል። መብራት ቢጠፋም ብርሃን አለው። ያደጋ ጊዜ መውጫ ምልክቶች አሉት። ማንም ሰው አያየውም። እሱ ያደጋ ጊዜ በለመድነው በር ለመውጣት ነው የምንሞክረው እንጂ ያን በር አናስታውሰው አናቀውም የት እንዳለም ማለት ነው። አሁን እዚህ ተሰብስበናል። ያደጋ ጊዜ መውጫ አደጋ ቢፈጠር ያደጋ ጊዜ መውጫ አለ፣ ኢመርጀንሲ ኤግዚት የሚላል ግን መኖር አለበት ብላችሁ ታስባላችሁ? አዎ ጥርጥር ውስጥ እንዳትገቡ። ራሷ ቤተክርስቲያን ያደጋ ጊዜ መውጫ ነች። ራሷ ቤተክርስቲያን ያደጋ ጊዜ ማምለጫ ነች። ያደጋ ጊዜ መውጫ ላይ ሆነን ያደጋ ጊዜ መውጫ እንፈልግ። ራሷም ያደጋ ጊዜ መውጫ ነች ቤተክርስቲያን። በስጋ ተጎርተን ነፍሳችንን የምናተርፍባት መጠጊያችን ስለሆነች ማለት ነው። የዚህ ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት እኛ ቀላዋጮች ስላልሆነን ማለት ነው። አመስግኑት፣ በደንብ አመስግኑት እግዚአብሔር። እነዚህን ሶስቱን ወደ መንፈሳዊ ህይወታችን እናምጣቸው። ይሄ ወደ መንፈሳዊ ህይወታችን ሲመጣ ምን ማለት ነው? ያደጋ ጊዜ መውጫ የሚለውን የፈተና ጊዜ መውጫ ወይም ማምለጫ ወይም መጽናኛ ልንለው እንችላለን። በክርስትና ህይወት ፈተና አለ። በክርስትና ህይወት ውጣ ውረድ አለ። ተጓዦች ነን። ልክ እንደ እስራኤል ዘስጋ ማለት ነው። እኛ እስራኤል ዘነፍስ ነን። ያቋረጡት ብዙ ሺህ ኪሎ ሜትር አለ። ብዙ ውጣ ውረድ አለ። በረሃው አለ፣ ጊንጦ አለ፣ እባቡ አለ፣ የኤርትራ ባህር አለ፣ የፈርዖን ወታደሮች አሉ። ዝም ብለው አይደለም ተነስተው ከግብጽ ከናን የገቡት። ብዙዎቹ አልቀዋል። ጥርጥር ነበር፣ ክህደት ነበር፣ በመሪዎቻቸው ላይ ማጉረምረም ነበር፣ መራብ ነበር፣ መጠማት ነበር። ተሰነካክለው የቀሩ ብዙዎች አሉ። ተጓዦች ነን እኛ፣ ተጓዦች ነን። በእያንዳንዷ ሰከንድ እየተጓዝን ነው። በእያንዳንዷ ሰከንድ ማለት ነው። በእያንዳንዷ ሰከንድ መሰናክል አለ፣ ፈተና አለ። የመንግስተ ሰማያት ተጓዦች ነን። መሰናክል አለ፣ ፈተና አለ። ለነዚህ መሰናክሎች ለነዚህ ፈተናዎች ማምለጫ መውጫ መንገዶች አሉ፣ ተዘጋጅተዋል። ወይም ደግሞ ከፈተና ከመከራ